ምንድነው ያስለቀሰሽ? ድጋሚ እንዳታለቅሽ ዝም ብለሽ ንገሪኝ። አይ ሁኔታው ነው ያደጉበት ምናምን እሱ ነው እንጂ እንዴት ነው ያደግሽው? እስቲ እናትሽን እንዴት ትገልጫታለሽ አንቺ? እናቴና እኔ በጣም ጀግና ናት። ሴትም ወንድሙን አላሳደገች ያሏት እኔ ብቻ ነኝ። ተስፋዋ ምን ላይ ስለሆነ እኔ ደግሞ ትልቅ ቦታ ደርሼ ለሱ ማሳለፍ እንፈልገው እና ለኔ እናቴ በጣም ጀግና ናት። ከማንም በላይ ሆነ። እንዴት ነበር አስተዳደግሽ? ከሷ ጋር ያለሽ ግንኙነት እንዴት ነው? ምንድን ነበር ስትሰራ የነበረው? ያው ስራ የነበረው ልብስ ነው። ካገኘችው እንጀራ ትጋግራለች። ያለውን ስራ የምትሰራው ስራ አትንቅም። ያለውን ስራ የምትሰራው ያው ከማንም በታች አድርጋ አላሳደገችኝም። ባላት አቅም ያላትን ታደርግልኛለች። እኔ ከልጆች በላይ ሆኜ ነው ያደግኩት። ባላት አቅም ምንም ነገር ቢሆን ለእኔ የምትሰስተው ነገር የለም። ምንም ነገር ቢሆን ታደርግልኛለች። በጣም የሚገርም ነው። ብዙ ጠንካራ እናቶች አሉ። ከነሱ ውስጥ ደግሞ የአንቺ እናት ትንሽ ትለያለች። ምክንያቱም ልብስ በእጅ እያጠቡ 10 ምናምን ዓመት። አሁን ስንት ዓመትሽ ነው? 15 ዓመቷ ነው። እንግዲህ 9ኛ ክፍል በ15 ዓመት ማለት በትክክል ትምህርትሽን ከ7 ዓመት ጀምሮ ተምረሽ ነው። ይሄ ደግሞ የእሷን ጥንካሬ ነው የሚያሳየው። መቼስ ስትማሪ ያጋጥሟት ነገሮች ይኖራል አይደለ? ትምህርትሽን የሚያስተጓጉሉ ኢኮኖሚ አለ ምን አለ። አሁን ይሄ የምትኖሩበት ቤት የራሳችሁ ነው አይደለም? ተከራይታችሁ ነው እዚህ የምትኖሩት? የሚገርም ነው። እንግዲህ የቤት ኪራይ አለ። እኔ አሁን አዲስ አበባ ውስጥ መኖር ማለት ምን እንደሆነ አውቃለሁ። መብራት አለ፣ ውሃ አለ። ከፍለው ነው እዚህ ተከራይተው የሚኖሩት። በዛ ላይ ለትምህርት ቤት ለእሷ የሚያስፈልጋት ብዙ ወጪ አለ። የቤት ኪራዩን እኔ የ6 ወር እኔ እችላለሁ። ስለዚህ የ6 ወር የቤት ኪራይ እኔ እከፍላለሁ። አሁን አንድ ግን በጣም የገረመኝ ነገር እናትሽ ቪዲዮን እንዳታይ አሁን አንቺ አካባቢሽ ያሉትም ሰዎች እየነገሩኝ ነበር እና እናትሽ ቪዲዮን እንዳታይ ስትፈልጊ ነበርና ለምን ይሄንን ለማድረግ አሰብሽ? ለምን ቪዲዮን ብታይ ምን ይፈጠራል ብለሽ? ያው እሷ ትታማለች። ምክንያቱም ከሆነማ ጭራሽ በጣም ያማራል። የሊንክ መስማትም ስለማትወድ ፊት ስላለባት በዛ ትናደዳለች። አረጋግቼ እነግራታለሁ ብዬ ነበር ያሰብኩት። ያው እንዳጋጣሚ ተለቅቄና አየች። እሷም ከሶሻል ሚዲያ ላይ ያየችው? እሺ። እና በዛ አጋጣሚ ያየችው እንጂ ያው እኔ ምን ነገር አልፈለኩም፣ አልነገርኳትም። በዛ ሰዓት እሷን አጣሁ ማለት እኔ እዚህ ጋር ማንም የለኝም። እሷ ናት ያለች። ስለሞ እሷን ማጣት አልፈልግም። አንዴ እኔ ተደብድቤ ያለው የእሷን ህይወት ማስቀጠል እንፈልገው እኔ ስለተመጣው እሷ ሌላ እንትን ውስጥ እንድትገባ አልፈለኩም። ስለዚህ ለዛ ነው እናትሽ እንዳታይ ስትፈልጊ ነበር። በጣም ደግሞ ቪዲዮ ላይ ሰዎች የገረማችሁ አንድ ነገር ዝም ብለሽ ነበር እና ሰው ግራ ገባው። ማለት ለምንድን ነው ዝም ያለችው ይህን ያክል እስከሚል ድረስ ኮንፊውዝድ ሆኖ ሰው